በእውነተኛ የህይወት ታሪክ ላይ ተመስርቶ የተሰራውና የብዙዎችን ልብ የሰበረው ታላቁ የቱርክ ድራማ ኢስታንቡሉ ጌሊን ወይም የኢስታንቡል ሙሽራ ይሰኛል። ዛሬ የዚህን ታሪክ ሙሉ ትንታኔ በጥልቀት ይዘንላችሁ መጥተናል። ነፃነት አፍቃሪዋ የኢስታንቡል ልጅ ሱሪያ እና የቡርሳ ሀያል ባለሀብት ፋሩክ ፍቅር በባህላዊና ጨካኟ የፋሩክ እናት ኤስማ ቪላ ውስጥ የገጠማቸው አስፈሪ ፈተና ምን ይመስላል? የቦራን ቤተሰብ ያናወጠው ድብቅ ወራሽ ማን ነው? እያንዳንዱን ትዕይንት በዝርዝር ፈትፈን ይዘን መጥተናል። ቪዲዮውን ላይክ በማድረግ እስከ መጨረሻ ይከታተሉ። በአንድ በኩል በኢስታንቡል በነፃነት ያደገች ሙዚቃ መስፈን የምትወድ ማንም ሰው በህይወቷ ላይ እንዲወስንባት የማትፈቅድ ቆንጆ የሙዚቃ ተጫዋች፣ በሌላ በኩል ደግሞ የቡርሳ ከተማን በቁጥጥሩ ስር ያደረገ የሺህ ዓመት ባህል ያለውን የቦራን ቤተሰብ የሚያስተዳድር ሀያልና ኩሩ ባለሀብት። እነዚህ ሁለት ሰዎች በፍቅር ወድቀው ሲጋቡ ህይወታቸው የገሃነም እሳት ውስጥ እንደሚገባ ማን በገመተ ነበር? ዛሬ የምናየው ታሪክ ተራ ልቦለድ አይደለም። በእውነተኛ ህይወት ላይ የተከሰተ የሰው ልጅን የክፋትና የፍቅር ጥግ ያሳየ ታላቁ ኢስታንቡሉ ጌሊን ድራማ ነው። አሁኑኑ ቪዲዮውን ላይክ አድርጉ። በቀጥታ ወደ መጀመሪያው አስደንጋጭ ትዕይንት እንግባ። ሱሪያ ወላጆቿን በለጋ ዕድሜዋ ያጣች ምስኪን ናት። ከአክስቷ ሳኒም ጋር በኢስታንቡል ውስጥ እየኖረች ህይወቷን በሙዚቃ ትመራለች። ፋሩክ ደግሞ ለስራ ጉዳይ ወደ ኢስታንቡል በመምጣት ምሽት ሱሪያን መድረክ ላይ ያያታል። የውብ ድምጽና ነፃነት አፍቃሪ ማንነቷ የፋሩክን ልብ በአንድ ጀንበር ማረከው። ፋሩክ የሀብታም ልጅ ቢሆንም የሱሪያን ልብ ለማሸነፍ ማንነቱን ደብቆ ቀለል ባለ መንገድ ይቀርባታል። በመጨረሻም ሱሪያ የፋሩክን ንጹህ ፍቅር አምና ትዳር ለመመስረት ተስማማች። ነገር ግን የቡርሳው ቪላ ምን አይነት ወጥመድ እንደሚያዘጋጅላት አላወቀችም ነበር። ፋሩክ ሱሪያን አግብቶ ያለ እናቱ ፍቃድ ወደ ቡርሳው ቪላ ይዟት መጣ። የቦራን ቤተሰብ እናት ኤስማ በቡርሳ ከተማ ኤስማ ሱልጣን የተባለች የምትጠራ ቃሏ ከንጉስ በላይ የሚከበር ጥብቅ ሴት ናት። ኤስማ ለፋሩክ ያዘጋጀችለት ሙሽራ ሌላ ነበረች። ሱሪያን ስታያት እቺ የኢስታንቡል ዘፋኝ ልጄን አታገኝም ብላ በንዴት ተነሳች። ሱሪያ በትህትና የኤስማን እጅ ለመሳም ብትሞክርም ኤስማ ግን በሰው ፊት አዋርዳት። ሱሪያ ግን በመጀመሪያው ቀን በገባችበት ዓለም የባህልና የክፋት ጦርነት መኖሩን ተረዳች። ኤስማ ሱሪያን ከቪላው ለማስወጣት ሴራ ማጠንጠን ጀመረች። በቪላ ውስጥ ሙዚቃ መጫወት፣ ጮክ ብሎ መሳቅና ነፃ መሆን የተከለከለ ሆነ። የፋሩክ ወንድም ፊክረት ያገባት ኢፔክ ደግሞ ድሮ ፋሩክን ተወድ ስለነበር ሱሪያ ላይ ያላት ምቀኝነት ወሰን አልነበረውም። ሱሪያ ግን ለፋሩክ ፍቅር ስትል ሁሉንም ስድብና ጫና በትዕግስት መቋቋም ጀመረች። ፋሩክ በእናትና በሚስቱ መካከል ተወጣጠረ። እናቱን መቃወም ባህሉ ባይፈቅድም ሱሪያን ግን ከማንም በላይ ሊጠብቃት ይሞክር ነበር። ነገር ግን ለቦራን ቤተሰብ ትልቁ መቅሰፍት ገና አልመጣም ነበር። አደም የተባለ እጅግ አደገኛና በጥላቻ የተሞላ ወጣት ወደ ቡርሳው መጣ። አደም የፋሩክ አባት በድብቅ የወለደው ነገር ግን ኤስማ ሱልጣን ታሪኩን አጥፍታ በድህነት እንዲያድግ ያደረገችው የቦራን ቤተሰብ የመጀመሪያው ድብቅ ወራሽ ነው። አደም እናቱ በደረሰባት ስቃይና እርሱ በኖረው መራራ ህይወት ምክንያት የቦራን ቤተሰብ ሙሉ በሙሉ ለማጥፋት ማለ። ወደ ፋሩክ ቢሮ በመምጣት እውነተኛ ማንነቱን ሲናገር የቪላው መሰረት ተናወጠ። በቤተሰቡ ጦርነት መሃል ሱሪያ ታላቅ መርዶ ሰማች። ነፍሰ ጡር የነበረች ሱሪያ በደረሰባት ከፍተኛ ጭንቀትና ፍርሃት ምክንያት ሆድ ውስጥ ያለው ጨቅላ ልጇ ህይወት አለፈ። ይህ አደጋ የሱሪያን ህሊና ሰባበረው። ልጇን ማጣቷ ብቻ ሳይሆን በቪላ ውስጥ ያለው ጥላቻ መቋቋም የማይቻልበት ደረጃ ላይ ደረሰ። ሱሪያ ፍቅሯ ብቻውን እንደማያድናት ተረዳች። እናም ከፋሩክ ርቃ ወደ ኢስታንቡል ለመኮብለል ወሰነች። ፋሩክ ሱሪያ በሌለችበት ያ ግዙፍ ቪላ ውስጥ ለሱ ባዶ መሆኑን አወቀ። እናቱን ኤስማን በመቃወም እኔ የምኖረው ከሚስቴ ጋር ብቻ ነው ብሎ ሱሪያን ፍለጋ ወደ ኢስታንቡል ሄደ። በዝናባማው ምሽት ሱሪያን ያገኛት። ለፍቅራቸው ሲል ሁሉንም ነገር ለመተው ዝግጁ መሆኑን ነገራት። ሱሪያም የፋሩክን ንጹህ አይኖች ስታይ የልጇን ሀዘን አትረሳውም። ነገር ግን ፍቅራቸውን መተው አልቻለች።
ሁለቱም እጅ ለእጅ ተያይዘው ይበልጥ ጠንክረው ወደ ቡርሳ ተመለሱ። አሁን ሱሪያ ጠንካራ ሴት ሆናለች። መብቷን ለማስከበር የመጣች የቦራን እውነተኛ ሙሽራ ናት። ነገር ግን እጣ ፈንታ ሌላ አስደንጋጭ ጨዋታ አዘጋጅታለች። ያቺ ኃያሏና ማንም የማይደፍራት ኤስማ ሱልጣን አልዛይመር ወይም የመርሳት በሽታ እንዳለባት ታወቀ። ኤስማ ሁሉንም ነገር መርሳት ጀመረች። ትላንት የምትጠላት ሱሪያ ግን እናቷን እንደምትንከባከብ ልጅና ሌሊትና ቀን ከጎኗ ቆመች። ይህ የሱሪያ ደግነት የኤስማን ድንጋይ ልብ አቀለጠ። ጨካኟ ኤስማ በመጨረሻ የኔ እውነተኛ ልጅ ሱሪያ ናት ብላ የምታለቅስበት ቀን ደረሰ። በአጠቃላይ ኢስታንቡል ጌሊን የሰው ልጅ የቱንም ያህል ጥላቻና በቀል ውስጥ ቢኖር በመጨረሻ ሁሉም ነገር ማሸነፍ የሚችለው እውነተኛ ፍቅርና ደግነት ሲኖረው ብቻ መሆኑን ያስተማረን ድንቅ እውነተኛ ታሪክ ነው። የሱሪያና የፋሩክ ህይወት በእውነት ልብ የሚነካ ነው። ይበልጥ የገረማችሁ ገጸ ባህሪ ማን ነው? ጨካኟ እናት ኤስማ ወይስ ተበቃይዋ አደም? ሀሳባችሁን አሁኑኑ ኮሜንት ላይ ጻፉልኝ። የዚህን ተወዳጅ ድራማ ቀጣይ ክፍሎች ትንታኔ በፍጥነት ይዘን እንድንመጣ አሁኑኑ ላይክ ማድረጋችሁ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በተናን በመጫን የቤተሰባችን አባል ሁኑ። በቀጣይ ምርጥ የፊልም ታሪክ ይዘን እስከምንገናኝ ድረስ ሰላም ቆዩልን። ቻው።